جمعية الدعوة والإرشاد وتوعية الجاليات بحفر الباطن أمة. بسم الله الرحمن الرحيم. الحمد لله والصلاة والسلام على رسول الله وعلى آله وصحبه وموالاه. ودي يتكبراتو مسلم ودموچنا ايتوچ السلام عليكم ورحمة الله وبركاته። እንደዚሁም ሙስሊም ያልሆናችሁ ወገኖች የአላህ ሰላምታና የአላህ እዝነት ባላችሁበት ቦታ ደርሷቸው ወደ ትክክለኛው መንገድ ይምራቸው ያልኩኝ ይህ ማሳወሻ ርዕሴ ዛሬ ማሁወ الاسلام እስልምና ምንድነው ይላል። አላህ ጀለ ወዐላ አባታችን አዳምና እናታችን ሔዋን ላኢላሃ ኢላላህ እኔ ብቸኛ አምላክ ነኝ አምልኩኝ የሚለው ላይ ነው የፈጠራቸው ማለት ነው። ይሄን አስመልክቶ አላህ ምን ይላል? ወማ ኸለቅቱል ጂነ ወልኢንሰ ኢላ ሊያዕቡዱን፣ እኔ ኢንስም ሆነ ጂኖችንም እንዲያመልኩልኝ እንጂ በብቸኝነት እንዲገዙኝ እንጂ ለሌላ አልፈጠርኳቸውም ሲል አላህ ሱብሓነሁ ወተዓላ ሰው ልጅን የፈጠራቸውበት ዓላማ ጂኖችንም የፈጠራቸውበት ዓላማ ይገልጻል ማለት ነው። በሌላው አንቀጽ ወኢን ሚን ሸይኢን ኢላ ዩሰቢሑ ቢሐምዲሂ ወላኪን ላ ተፍቀሁነ ተስቢሐሁም ይላል። በሌላው አንቀጽ ወኢን ሚን ሸይኢን ላ ዩሰቢሑ ቢሐምዲሂ፣ ምድር ላይ ሰማይ ውስጥና ምድር ውስጥ ያለው በሙሉ አላህን ከጎደሎነትና ከአጋር ያጠራል፣ በብቸኝነት እሱን ያመልካል። ወላኪን ላ ተፍቀሁነ ተስቢሐሁም፣ እናንተ ሌሎች ፍጥረታት አላህን እንደሚገዙና እንደሚያመልኩ አትገነዘቡም ይላል አላህ ሱብሓነሁ ወተዓላ። ማ ሁወ الاسلام፣ እስልምና ማለት ምን ማለት ነው? هو الاستسلام لله بالطاعة والاستسلام لله بالتوحيد والانقياد له بالطاعة። እስልምና ማለት ለአላህ እጅ መስጠት፣ ለአላህ ለብቸኛው ፈጣሪ ለብቸኛው አምላክ እሱን አውቀን ለሱ በመገዛት ለሱ እጅ መስጠት። والانقياد له بالطاعة፣ ለአላህ ብሎ ማጎብደድ ማጎንበስ፣ እሱን ብቻ መፍራት፣ እሱን ብቻ ማምለክ፣ ተግብሩ ብለው ያዘዘውን መተግበር፣ የከለከለውን በመከልከል እሱን በብቸኝነት ማምለክ ማለት እስልምና ነው። ወልበራአቱ ሚነ ሽርኪ ወአህሊሂ፣ አላህ ላይ የሚያጋራው ፍጥረታትን በሙሉ መቃወምና ከነሱ ጋር አለመሰለፍ፣ እስልምና ማለት ይሄ ነው ማለት ነው። እስልምና ማለት ላኢላሃ ኢላላህ፣ በእውነት የሚመለክ አምላክ የለም ከአላህ በስተቀር ኢላላህ፣ ከአላህ በስተቀር ወአነ ሙሐመዱን ረሱሉላህ፣ ሙሐመድ ደግሞ የአላህ መልእክተኛ ነው ብለው ይህንን ማመንና መተግበርና መመስከር እስልምና ማለት ይሄ ነው። እስልምናው ስያሜውስ ከየት መጣ እንዴት መጣ ስንል እስልምናን የሰየመው አላሁል ዋሂዱል አሐድ፣ እስልምናን የሰየመው እሱ ነው፣ አላህ ነው፣ ፈጣሪ ነው እንጂ ነቢዩ ሙሐመድም አይደለም፣ ሙስሊሞችም አይደሉም። በክርስትናና በኢየሁድ ተቃራኒ ሌሎች ምድራዊ እምነቶች ተከታዮቹ ናቸው የሚሰይሙት፣ ተከታዮቹ ናቸው ህጉንም የሚያወጡት፣ ተከታዮቹ ናቸው ከልካዮቹም አዛዦቹም ተከታዮቹ ናቸው። እስልምና ግን የሱ ተቃራኒ ነው። እንዴት ነው አላህ እስልምናን የሰየመው? ሱረቱ አለ ዕምራን ምዕራፍ 3 ቁጥር 19 ላይ ኢነ ዲነ ዒንደላህ፣ አላህ ዘንድ ተቀባይነት ያለው እምነት አልእስላም እስልምና ነው ብለው ነው የሰየመው። እስልምና ማለት ቅድም እንደገለጽኩላቸው ሰላምም ይባላል። እስልምና ማለት ለፈጣሪ እጅ መስጠት፣ ፈጣሪን ማምለክ፣ ፈጣሪ ላይ አለማመጽ ማለት ነው። ጠይብ ሙስሊሞች ሳ ማን ነው የሰየማቸው ብለን ስናነሳ አላህ ጀለ ወዐላ እሱ ራሱ ነው እናንተ ሙስሊሞች ናቸው ብሎ የጠራን፣ ሙስሊሞችን የሰየማቸው የነቢዩ ሙሐመድ ኡማ ብቻ ሳይሆን የነቢዩላህ ኑህ ሙስሊሞች ይባላሉ፣ የነቢዩላህ ሙሳ ተከታዮች ሙስሊሞች ይባላሉ፣ የነቢዩላህ ዒሳ ወይም ኢየሱስ ተከታዮች ሐዋርያት ሙስሊሞች ይባላሉ፣ የአብርሃም ተከታዮች፣ የእስማኤል ተከታዮች፣ የኢስሐቅ የያዕቆብ ተከታዮች በሙሉ ሙስሊሞች ነው የሚባሉት። ማስረጃች ምንድነው? ሱረቱል ሐጅ ላይ ሁወ ሰማኩሙል ሙስሊሚነ ሚን ቀብሉ ወፊ ሃዛ፣ አላህ ነው ሙስሊሞች ብሎ የሰየማቸው ምን ቀብሉ፣ ከዚህ በፊት የነበሩ ወይም ከናንተ በፊት የነበሩት ህዝቦች ሙስሊሞች ናቸው። ላኢላሃ ኢላላህን ብላችሁ አንድ ፈጣሪን የምታመልኩት ለአላህ ታዛዦች የሆኗችሁ ብሎ ነው የሰየማቸው። ወፊ ሃዛ
በዚህም ቁርአን ውስጥም ወይም የነብዩ መሐመድ ኡማም ሙስሊሞች ብሎ የሰየማቸው ፈጣሪ ነው ማለት ከዚህ የምንረዳው እስልምና እምነትና ተከታዮቹን ስያሜው የሰጠው አላህ መሆኑን የሚገልጸው እምነቱ ትክክለኛ መሆኑን ይገልጻል ሙስሊሞችም ትክክለኛ እምነት እንደተከተሉ የሚገልጽ ይሄ ነው ማለት ነው እስልምና አምስት ዋና ማዕዘናት ይኖረዋል እንደገና እምነት ስድስት ዋና ማዕዘናቶች ይኖሩታል ማለት ነው አንደኛው ከእስልምና ማዕዘናት እስልምና ለማስተዋወቅ ነው ማህወ الاسلام እስልምና ምንድነው እያልን ነው ያለነው እስልምና አምስት ማዕዘናትን ይደነግጋል ተካውታዎቹ ላይ አንደኛ لا اله الا الله محمد رسول الله በእውነት የሚመለክ አምላክ የለም ከአላህ በስተቀር በለህ ማመስከር ሙሐመድ የአላህ መልእክተኛ ብለህ ይሄ ስትመሰክር ከአምስቱ ማዕዘናት አንዱ ነው ሁለተኛ በቀን 5 ጊዜ ሰላት እንድትሰግድ ያስገድድሃል ሶስተኛ ሀብታም ከሆንክ ደሃን በመርዳትና በመቀለብ ዘካ የሚባል እንድትተገብር ያስገድድሃል አራተኛ ከ12 ወራት መካከል ረመዳን ወር እንድትጾም ያዛሃል አምስተኛ ሐጅ እንድታደርግ የአላህ ቤት አረፋትን እዛ አካባቢ ሄደ ጎብኝቴ የሐጅ ክንዋኔዎች እንድትፈጽም እስልምና ያዛሃል ማለት ነው እስልምና በዚህ መልክ ከተረዳ ነው ሌሎች እምነቶችም እንዳሉ እንገነዘባለን طيب ይሁዳውያን የሚከተሉት እምነት አላቸው መጽሐፋቸው ኦሪት ነው ክርስቲያኖች የሚከተሉት እምነት ክርስቲያን ይባላል መጽሐፋቸውም ኦሪት ወይም ብሉይ ኪዳን አዲስ ኪዳን ይባላል ኢየሱስ ላይ ያላቸው አመለካከት ሁለቱም የተለያየ ነው ማለት ነው ሙስሊሞችም ከሁለቱም የተለየ አመለካከት ነው ያለ ነው የኛ ሙስሊሞች ኢየሱስ አለይሂ ሰላም የማርያም ልጅ 30 አመት ኖሮት በአስተምሮቱ ውስጥ ኢየሱስ አለይሂ ሰላቱ ወሰላም ላ ኢላሃ ኢላላህ በሉ ወደ አላህ ተመለሱ ብሉይ ኪዳንን ቀይራችኋል እናንተ ይሁዳውያን ተሳስታችኋል ኦሪትን ተግብሩ ወንጌልም ተሰጥቶኛልና ወንጌልን ተማሩ ብሎ ያስተምራቸው እንደነበርና ኢየሱስ አለይሂ ሰላቱ ወሰላም ምርጥ የአላህ ባሪያና የአላህ መልእክተኛ እንደሆነ ያስተምራቸው እንደነበረ ከወንጌል እንረዳለን ማለት ነው ወንጌል ዮሐንስ ምዕራፍ 5 ቁጥር 30 ላይ ምን ይላል አንዳች ነገር ማድረግ አይቻለኝም አንድ ነገር ማድረግ አልችልም ይላል አንድ ነገር መፈጸም አለመቻል የሰው ባህሪ እንጂ ፈጣሪ هو الحي القيوم القادر على يفعل كل شيء إذا أراد شيئا أن يقول له كن فيكون الله جل وعلا عند نجر مفسم كفلجة هن يلال يزال السو كفلجة إذا زوم بتشام مثلا فينجي አልችልም የሚባል ነገር ከፈጣሪ ሰምተንም አናቀም ፈጣሪ ባህሪም አይደለም ኢየሱስ በዚህ አንቀጽ ወንጌል ዮሐንስ ምዕራፍ 5 ቁጥር 30 ላይ አንብቦት ክርስቲያኖች ምን አለ ማድረግ ይችላል አልችልም ብሏል በመቀጠል እንደ ተነገረኝ ፈርዳለው ፍርዴም ቅን ነው ይላል ኢየሱስ ታዘው ነው የሚፈርደው እንጂ ከራሱ የሚፈርደው ህግም የለም ከፈጣሪ ተቀብሎ ፈጣሪ ያዘዘው ይፈርዳል ማለት ነው የላከኝን አምላክ እንጂ ቃሌን አልሻም ይላል የላከኝን አምላክን መልእክትን አደርሳለሁ ሲል ኢየሱስ ያስተማረ የነበረው መልእክተኛ ሆኖ መልእክትን ያደረሰ ነው የነበረው እንጂ እኔ ከሶስቱ አምላኮች ሶስተኛ ነኝ አምልኩኝ ፈጣሪያቸው ነኝ እኔ እናንተ ፈጣሪ እናንተ አምላክ ብሎ ስላላስተማረ የተሳሳተ መንገድ ላይ ሆናችሁ ወደ ጀሃነም የታጓዛችሁ እንደሆነ ተገንዝባችሁ ወደ እስልምና ፈጣሪ ነው የሰየመው ፈጣሪ ነው የደገገው ነብዩ አለይሂ ሰላቱ ወሰላም እድሜ 40 እድሜ እንደደረሱ ቁርአን ወርዶላቸው እስልምናን ከፈጣሪ የተሰጣቸው ማስተማር የጀመሩ የመጨረሻው ነብይ የመጨረሻው ቁርአን ትክክለኛው እስልምና በዚህ መልኩ ነው የምንገልጽላቸው ኑ ወደ እስልምና እንላችኋለን ማለት ነው ይሁዳውያን ኢየሱስ ላይ ያላቸው አመለካከት ምን ነበር እነሱ እንደሚሉት ኢየሱስ
ያለ አባት የተወለደ እንዳውም የሻርሙጣ ልጅ እንዳውም ፖለቲከኛ ስልጣን ጥመኛ ነው የሚሉት እንደዚሁም ሞት ፈርደንበት ገደል ነው የሚሉት ይሁዳውያን አምላክ አይሉትም ማለት ነው ውዝግባለሁ ክርስቲያኖችን ስንመጣ ክርስቲያኖች ራሳቸው የተወዛገበ አመለካከት ይዞ ነው በጉልበት በእልህ ተጫጭኖ እርስ በራሳቸው በማስገደድ ኢየሱስ ጌትነት የተቀበሉት ማለት ነው በሚገርማቸው ኢየሱስ ጌትነት የተረጋገጠው 325 ዓመት ካለፈው በኋላ ሶስት ስላሴ የምትባል መታ ክርስቲያኖች ላይ ነው የተጫነቸው ማለት ነው ኒቂያ ኮንፈረንስ በአሁኑ ጊዜ ቱርኪያ ሀገር ኮንፈረንስ ተደርጎ በድምጽ ብልጫ ወይም እንደምንነው በዚህ ዘመናችን በኮማንድ ፖስት ህዝብ ላይ የተጫነ ሶስት ስላሴ የሚባል እምነት የመጣ ነው ክርስትና የሚባል ስያሜው ኢየሱስም አይደለም የሰየመው ወንጌልም አይደለም የሰየመው ከረጅም ጊዜ በኋላ ክርስትና የሚባል ስያሜ መጣላቸው ኢየሱስ አወላለድ ኢየሱስ አሟሟትስ ላይ ብዙ ውዝግብና ብዙ ጭቅጭቆች አሉ አልተስማሙበትም ማለት ነው ስለዚህ ስላሴ ላይም ችግር አለ ክርስትና የሚባል እምነትም ስያሜም ላይ ችግር አለ ማለት ነው ሌሎች እምነቶችም አሉ ዓለማችን ላይ ሰው ከመሬት ሲነሳ የአካባቢውን እምነት ይከተላል ከዛ ካደገ ጥናት ከጀመረ ካጠና በኋላ ነፍስያው ትክክለኛው አምላክ እስከሚታገኝ ድረስ ጥያቄውንም ትቀጥላለች እረፍት አታገኝም ማለት ነው አላህ ጀለ ወዐላ ሰው ልጅ ሲፈጥር እስልምና ላይ ነው የሚፈጥረው ከዛ በኋላ ማህበረሰቡ አካባቢው የተወለደው ልጅን ይቀይራል ይህ ላይ ማስረጃ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ተናገሩት ማሚ መውሉድን ማንኛውም ልጅ ሲወለድ ኢላ ወዩለዱ ዐላ الاسلام እስልምና ላይ ፍጥራ ላይ ይወለዳል فአባዋሁ የሁዊዳኒ አው ዩነስራኒ አው ዩመጅሳኒ አባት ወላጆች ናቸው ወደ ክርስትና ወይ ይሁዲ ወይም ወደ ሌላ እምነት የሚያዞሩት ማለት ነው እስልምና ለሰው ልጅ መብት ቅድሚያ ቦታ የሰጠና ለሴት ልጅ ቅድሚያ የሰጠ የሰው መብት ያስከበረ እምነት ነው ማለት ነው አላህ ጀለ ወዐላ ህፃናቶቹ የተገደሉበትን ሲገልጽ وإذا الموءودة سئلت بأي ذنب قتلت ይላል ህፃን ልጅ ከነ ህይወቷ ስትቀበር አንሰቱ አላህ ጀለ ወዐላ በምን ዘንብ ነው ሴት በመሆኑ ብቻ ነው የምትገደለው ብሎ ይሄንን ይቃወማል وإذا بشر أحد بالأنثى ظل وجهه مسودا وهو كظيم يتوارى من القول من سوء ما بشر به أيمسكه على هون أو يدسه في التراب ألا ساء ما يحكم إلى الله جل وعلا ከዱሮ ነብዩ መሐመድ ከመላካቸው በፊት ሰዎቹ ሴት ልጅ ሲያገኙ ይከፋቸዋል ወንድ ሲያገኙ ሲወልዱ ይደሰታሉ ይሄ እኮ የአላህ ርዝቅ ነው የአላህ ስጦታ ነው ሴት በመሆኗ ብቻ እንድትገደላለች ብሎ እስልምና ለሴት ልጅ መብቷን የጠበቀ ለሰው ልጅ ክብሩን ህግ የደነገገን ቁርአን ውስጥ ያለው ከሰማይ የወረዱ መጽሐፍቶች የፈጣሪ ህግ የሰው ልጅ መብት ያስከበረ እንደ ፈጣሪ ህግና እንደ ሸሪዓ የለም ማለት ነው በዘመናችን አሁን እስልምና ለማንቋሸሽ እስልምና ለማጥፋት እስልምና ለማዳከም የማይደረግ የማይፈናቀል ድንጋይ የለም እንደሚባለው ጅራፍ በራሱ ገርፎ በራሱ ይጮሃል ዓለም ላይ ዝሙትን በሉት ግድያን በሉት ሽብርተኝነትን በሉት እነሱ ራሳቸው ፈጥሮ በራሳቸው እስልምና ላይ ይጮሃሉ እስልምና ከሽብርተኝነትና ሰው ልጅ ከመበደል የጸዳ እምነት ነው እስልምና እምነት ፈጣሪንና ሰው ልጅ መካከል የሚያገናኘው ድልድይ ነው አንድ ግለሰብ ማንኛውም ሰው ከሱና ከፈጣሪው መካከል እስልምና ከሌለ ጀነት መግባት የለም አላህ ጀለ ወዐላ ምን ይላል ومن يبتغي غير الإسلام دينا فلن يقبل منه وهو في الآخرة من الخاسرين ይላል ومن يبتغي غير الإسلام دينا ከእስልምና ውጭ ያለው እምነት ፈጣሪ ጋር ያቀርበኛል ጀነት አገኝበታለሁ ብሎ ያሰበ ያመነ فلن يقبل منه ከሱ ተቀባይነት የለውም አንቀበለውም وهو في الآخرة من الخاسرين በዕለተ ትንሣኤ ከከሳሪዎች ይመደባሉ ይላል ዓለማችን ላይ እስልምና በብዙ ቁጥር እየጨመረ ነው ያለው በብዙ ቁጥር እየጨመረ ያለው ተከታዮቹን ያገኘው ያለው እስልምና ነው ማለት ነው
እስልምና ማጥፋት የሚሞክር ልክ እሳት ይነደደ ያለው እሳት በቤንዚን እሳት እናጠፋለን ብሎ እሳት ላይ ቤንዚን እንደመጨመር እስልምና በተረገጠ እስልምና ይጠናከራል ይስፋፋል ማለት ነው። እስልምና የጀነት መንገድ የድነት መንገድ አማራጭ የሌለ አላህ ጋር የሚያገናኝ ብቸኛው ድልድይ ብቸኛው መስመር ነው ማለት ነው። አላህ ጀለ ወዐላ ምን ይላል? لقد كفر الذين قالوا إن الله هو المسيح ابن مريم برقت كدوال الله أملاك مالت فتاري مالت المسيح هو المسيح ابن مريم مسيح نو ويم يماريم لج نو مريم هي ولدች أملاكاتين جيتاتين فتارياتين بلو يمامنوت لقد كفر كدوال وقال المسيح ኢየሱስ እያለ ያ በኒ እስራኤል አዕቡዱ ላህ ረቢ ወረበኩም እናንተ እስራኤላውያን ጎሳዎች ሆይ እዕቡዱ ላህ አላህን አምልኩ አላህ ብሎ ነው የጠራው ኢየሱስ ረቢ ጌታዬና ጌታቸው የሆነው እሱን አምልኩ ይላል ኢየሱስ ኢነሁ ማ ዩሽሪክ ቢላህ ከአላህ ጋር አንድንም አካል ያጋራ ከፈጣሪ ጋር ኢየሱስም ቢሆን ሙሐመድም ቢሆን ገብርኤልም ቢሆን ሰማይና ምድርም ቢሆን ከአንድ አምላክ ጋር ሌላ አምላክ ያሻረከ فقد حرم الله عليه الجنة በሱ ላይ አላህ Subhanahu Wa Ta'ala ጀነት እርም አርጎበታል وهو في الآخرة من فقد حرم الله الجنة ومأواه النار መግቢያውም መዘውተሪያውም ጀሃነም ነው وما للظالمين من أنصار አንተ ኢየሱስ ጌታ ነው ኢየሱስ መድኃኒታችን ነው አምላካችን ነው ብለህ የምትሞግት ነገ ረዳት አታገኝም ኢየሱስ እንዲህ ብሎ ወደ አላህ አምልኮት ተጣርቷልና ስለዚህ ማንኛውም የአዳም ልጅ ላይ ግዴታ የሚሆነው አላህን በብቸኝነት ማምለክ ወደ እስልምና አላህን በብቸኝነት ማምለክና መገዛት ወደ እስልምና መግባትና እስልምናን ማስተማር ማለት ነው። ስለዚህ እኛ ለኢሳ ወይም ለኢየሱስ የምንቀርበው የኢየሱስ ውዴታን የምንመኘው ኢየሱስ ምልጃ እናገኛለን ብለን ተስፋ የምናደርገው እኛ ሙስሊሞች ነን። እኛ ኢየሱስን እንወዳዋለን እናከብረዋለን እናምንበታለን በኢየሱስ በማመናችን በሙሐመድ በማመናችን አላህ ጀለ ወዐላ ሙስሊሞችን ይቅርታ ሰጣቸው መልእክተኞች ምልጃ ሊሰጣቸው ተስፋ ያደርጋሉ ማለት ነው። ግን ክርስቲያኖች ኢየሱስ እንዲህ ብሎ ይመሰክርባቸዋል ወማ ሊልዛሊሚን ሚን አንሳር በዳዮች ስለሆናቸው ኢየሱስ ያለ ቦታ ስላስቀመጣቸው ኢየሱስ ወንበር መቀመጫው የመልእክተኞች የነቢያት ወንበር ላይ እንጂ የአምላክ ባህሪ ስለሌለ ኢየሱስ በዳይ ብሎ ይመሰክርባቸዋል። ስለዚህ በዳዮች ሆኖ የውመል ቂያማ ኢየሱስ ከሚመሰክርባቸው ኢየሱስ ምልጃና ኢየሱስ ውዴታ ወደ ሆነ ወደ እስልምና እንጋብዛቸዋለን ማለት ነው። በሶስት ስላሴ ማመንስ ቁርአን እንዴት ገለጸ? قال الله جل وعلا لقد كفر الذين قالوا الله جل وعلا لقد كفر الذين قالوا إن الله ثالث ثلاثة الله ሶስተኛ ነው ብሎ የሚያምኑት በርቂት ካዲያኖች ናቸው። አብ ወልድ መንፈስ ቅዱስ ወልድ ማለት ሶስተኛው አንደኛው ፈጣሪ አብ አላህ ነው ሁለተኛ ኢየሱስ ነው ሶስተኛ ገብርኤል ነው ብሎ የሚያምኑት ክድዋል ይላል አላህ ጀለ ወዐላ ወማ ሚን ኢላሂን ኢላ ኢላሁ ዋሂድ አምላክ ሁለተኛና ሶስተኛ የለም ኦሪት ውስጥ ብሎ ኪዳን ውስጥ እንዳለው ከአስርቱ ትእዛዛት አንደኛ ያንተ አምላክ አንድ ነው ሁለተኛ የለውምና እሱም በብቸኝነት አምልክ ብሎ ያስተማረው ወንጌልም ነው ኦሪትም ነው ቁርአንም እሱን ነው የደገመው ማለት ነው። ወማ ሚን ኢላህ ኢላ ኢላሁ ዋሂድ አምላክ የለም ሰማይና ምድር ውስጥ ከአንድ አላህ በስተቀር ወኢን ለም ينتهوا عما يقولون ክርስቲያኖች ኢየሱስ ጌታ ነው ብሎ ከማውለብለብና ከማመን የማይታቀቡ የማይከለከሉ ከሆነ ለየመሰነ الذين كفروا منهم عذاب أليم ከሞቱ ወደ ጀሃነም ነው የሚገቡትና አሳማሚ ቅጣት ሳያጋጥማቸው ይመለሱ ይላል አላህ ጀለ ወዐላ። طيب ያለ አባት ስለተወለደ ነው አምላክ የምንለው ያለ አባት ስለተወለደ አምላክ መሆኑ ማስረጃ አይሆንላቸውም ብሎ ሲገልጽ አላህ ጀለ ወዐላ ምን ይላል? ኢነ መሰለ ዒሳ ዐንደ አላህ ከመሰሊ አደም ኢየሱስ አፈጣጠር አላህ ዘንድ ፈጣሪ ዘንድ አምላክ ዘንድ አይገርማቸውም። ለምን ይገርመኛል?
ከመሰሊ አደማ አዳምን ደግሞ ከኢየሱስ የባሰ ያለ አባትና ያለ እናት ያለ ምን አምሳያ የፈጠርኩ እኔ ነኝና ኢየሱስ አፈጣጠር እንዴት ገረማቸው ይላል ኢነ መሰለ ዒሳ عند الله كمثل آدم خلقه من تراب ثم قال له كن فيكون ኢየሱስን አላህ ጀለ ወዐላ ነው የፈጠረው ማለት ስለዚህ ያለ አባት መፈጠር ኢየሱስን አምላክ ሊያሰኘው አይችልም ማስረጃም ሊሆን አይገባውም ይላል ኢየሱስ ምን ይላል ያ በኒ እስራኤል ኢኒ ረሱሉላህ ኢለይኩም ጀሚዕ ኢኒ ረሱሉላህ ኢለይኩም እናንተ የእስራኤል ጎሳዎች እኔ ወደ እናንተ መልእክተኛ ነኝ አላህ ጀለ ወዐላ የውመል ቂያማ ኢየሱስን አቆሞ ሲጠይቅ የውመል ቂያማ ገና የሚከሰተውን አላህ ነገርን እስቲ ቁርአንን በደንብ ተረዱ ወንጌላቸውን ስላልተረዳችሁ ቁርአን ተረዱ ማለት ይከብዳል ግን ወንጌሉን በትክክል በትረዱ ኢየሱስ መልእክተኛ መሆኑን ታምኑበት ነበር አላህ ጀለ ወዐላ ምን ይላል اذ قال الله يا عيسى ابن مريم الله ባለ ጊዜ አስታውስ ያ ዒሳ ابن مريم ኢየሱስ የማርያም ልጅ ሆይ አንተ قلت للناس አንተ ብላቸው ነበር እንደ ለሰዎች اتخذوني امي والى اتخذوني وامي الهين እኔንና እናቴን ሁለት አምላኮች አርጋችሁ ያዙኝ አምልኩኝ ብለህ አዛቸው ነበር እንደ ብሎ አላህ ይጠይቃቸዋል ما قلت لهم الا ما امرتني به ጌታዬ ሆይ አንተ ካዘዝከኝ ውጪ እስራኤል ሰዎችን አላስተማርኳቸውም እኔ ኢየሱስ ሁለተኛው አምላክ ነኝ እኔ የጌታ ልጅ ነኝ አምልኩኝ እናቴንም ጨምር አምልኩኝ ብዬ አላስተማርካቸውም ما قلت لهم الا ما امرتني به አንተ ያዘዝከኝ ነው ብዬ ያልኳቸው እሱስ ምንድነው አን ዕቡዱላህ አላህን አምልኩ ረቢ ጌታዬንና ረብኩም ጌታችሁን አምልኩ ይሄንን ያስተማርኳቸው ኢን ቁልቱሁ እኔ ብዬ ከሆነ አንተ አውቀሃልና تعلم ما في نفسي ولا أعلم ما في نفسك አንተ ይሄን ስትጠይቀኝ ምን ማለት እንደምትፈልግ እኔ አላቅም እኔ ራስህ የምታስበውን አላቅም ግን እኔ ያልኩት የፈጸምኩትም ካረኩም በኋላም እስካሁን ድረስ ምን አይነቱ እንደውም ታቀኛለህ ብሎ ኢየሱስ ለፈጣሪ መልስ ይሰጣል ማለት ነው ስለዚህ ወንድሞቼና እህቶቼ ሌሎች ከክርስትና ከእስልምና ውጪ ያላችሁ ሌሎች እምነቶች የምትከተሉት አላህን ፈርታችሁ እድል አለን ሳንሞት ወደ ፈጣሪ ተመልሰን አላህን ማምለክ ይኖርብናል ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ይላሉ ወለዲ ነፍሱ ሙሐመድን ቢየዲህ በጌታ የሚላለው ነፍሴ በሱ እጅ ያለችበት በጌታ የሚላለው ብሎ በመሐላ አስደግፎ ተናገሩ ላ يسمع بي احد من هذه الامه يهودي ولا نصراني ከዚች ኡማ እኔ ተወልጄ ወይም እኔ ተልኬ ካስተማርኩት በኋላ የቁርአን የእስልምናን ወሬ ሰምቶ ይሁዲም ይሁን ክርስቲያንም ይሁን እኔ በተላኩበት እምነት ያላመነ በቁርአን ያላመነ ሳይምን የሞተ እንደሆነ ኢላ ካነ ሚን አስሐብ النار ጀሃነም ግዴታ ይሁንበታል ነብዩ አለይሂ ሰላቱ ወሰለም ኢዘን ሙስሊሞችን ልንከተላቸው ይገባል እስልምና ደግሞ እናንተ ወደ እስልምና ከገባችሁ ያለፈውን ኃጢአት አላህ Subhanahu Wa Ta'ala ይሰርዝላችኋል ነብዩ አለይሂ ሰላቱ ወሰለም አንድ ሰው እስልምና ላይ ብዙ ግፍ ከፈጸመ ቆይቶ እስልምናን ፈልጎ ወደ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም መጣና መስለም ይፈልጋለሁ ግን እኔ ሰውን ገድያለሁ ኃጢአት የተባለው በሙሉ ሰርቻለሁ ምን ይጠቅመኛል መስለሜ ብሎ ነብዩ ሲናገር አልእስላሙ የጁቡ ማቀብላ እስልምና በፊት የነበረውን ይሰርዝለታል አብሽር አንተ በልብህ እስልምናን ወደህ በምላስህ መስከረህ በአካልህ እኛ ጋር ከሰገድክ እስከ ኢለተ ሞት ድረስ በዚህ አምልኮት ላይ ከጸና እስልምና ያለፈ ወንጀል ይሰርዝልሃል አሉ ነብዩ አለይሂ ሰላቱ ወሰለም አላህ ጀለ ወዐላ እስልምናን ተረድቶ ተጠቅሞበት ጀነት ከሚያገኝበት ሰዎች መካከል አላህ ያደርገን هذا وصلى الله وسلم وبارك على نبينا محمد وعلى آله وأصحابه أجمعين السلام عليكم ورحمة الله وبركاته